እንግዲህ እነሱ ማብረውን የሚያዩ ነው የሚሆነው ማለት ነው። በዓል ሲደርስ ደስ የሚለው ምንድነው ታሪካዊ ቦታዎችን ማየት ለሰዎችን ማሳየት የአንድ ሚዲያ አንደኛው ስርዓቱ ነው። ስለዚህ እኛ ዛሬ በብሔራዊ ቤተ መንግስት እንግዲህ የምናደርገው ነገር ምንድነው የበዓል ፕሮግራሞቻችንን እያንዳንዱን ነገር ከዚህ ነው የምናስተላልፈው። ከዛ ውጪ ግን በመሃል ደግሞ ገባ ብለን ብዙ ታሪክ ያለበትን ቤት እናያለን። ከኛ ጋር ደግሞ አብረው በቴሌቪዥን መስኮት እነሱ ነው ያለው። አዎ በርግጥ ዮናስ እንግዲህ ብሔራዊ ቤተ መንግስቱን ለማሳየት ቀድሞናል። ያያችሁ ግን አልጨረስም። በኋላ ደጀን ስለምትፈልግ ክፍል ሁለት አለ። እንደዚህ አይነት ቦታዎች ማንነታችንን ታሪካችንን ላሳዩን የተቀመጡ ናቸው። እኔ በጣም ጓጉቻለሁ ለማየት የኔነት ስሜት ይሰጠኛል ብዬ አምናለሁ። እንዴ የንጉስ ዘር መስለሻል አንተ? ለምን አታውቂም እንዴ? ተቀዛው ነኝ። ሁላችን አንድ ምንጭ ነው። ምንም በላት ንግስት ለጥ ይበሉ። እናንተ ብቻ ሽው እያልን እንግዲህ ለማየት ተዘጋጁ። እኔ በበኩሌ የጃንሆይ ባቡሮችን ለማየት በጣም ቸኩያለሁ። ስለዚህ ሽው እያልን ምን እናገባ ሽው ያሳ አንሳባልጄት ለቤተመሳሳ እስቲሉ ጤና ይስጥልኝ። እንዴት ነህ? እንኳን ደህና ቆየህ። እንዴት ነህ? ደህና ነህ? እንኳን በሰላም ቆያችሁ። እንኳን አደረሰ። ሰላም ጎንተርስ እንደምን መቼም ብዙ ታሪኮችን ለማወቅ በጣም ጓጉተናል። ካንተ ስምን ጀምር እንታወቅ። እኔ ኡርጌቤኛ እባላለሁ። የቤተ መንግስት ወይም የፓላስ ሙዚየም የቱሪስት አገልግሎት ኃላፊ ነኝ። አብረን የቤተ መንግስቱን ሙዚየም እናያለን ማለት ነው። እንኳን አደረሰ። ዋናውን ሰው ነው ያገኘን። ዋናው ሰው እዚህ ጋር የምናየው የቤተ መንግስት ሙዚየም የመኪና የተሽከርካሪ ትዕይንት የሚታይበት ኤሪያ ነው። ይሄ የተሽከርካሪው ትዕይንት ከዚህ ይጀምራል። እዚህ ጋር የምታዩት መኪና አውራሪስ ይባላል። አውራሪስ ጣሊያን ስሪት ነው። ንጉሱ በልዩ ትዕዛዝ ያሰሩት መኪና ነው። ይሄ መኪና በጣም ልዩ አገልግሎት አለው። ከከተማ ወጥቶ ሲንቀሳቀሱ አብሮ ይዞት የሚንቀሳቀሱት ነው። ውስጡ የተለያዩ አገልግሎቶችን ይሰጣል። ሚኒ መሰብሰቢያ አዳራሽ አለው፣ መጸዳጃ አለው፣ ማብሰያ አለው፣ መኝታ ቤት አለው። በወቅቱ በጣም ዘመናዊ ጥቂቶች ብቻ ያላቸው። በነገራችን ላይ አውራሪስ ይሄ ብቻ ነው፣ በዓለም ይሄ ብቻ ነው፣ በልዩ ትዕዛዝ ስለተሰራ ማለት ነው። አውራሪስን ግን በደንብ እንየው ጠጋ ብለን። ውስጡን እኔ አዳራሽ መጸዳጃ ቤት አለ። የመኪና ትዕይንት ውስጥ የተሽከርካሪ ትዕይንት ውስጥ የምናገኛቸው ሶስት አይነት ተሽከርካሪዎች አሉ። አንድ መኪና ነው፣ ሁለተኛ ሰረገላ ነው በፈረስ የሚጎተት፣ ሌላው የባቡር ፍርጎችን ነው የምናገኛቸው። እዚህ ጋር ክራውን ኢምፔሪያል ሴዳን የሚባል 1949 አሜሪካን ስሪት የሆነ መኪና ነው። ይህ መኪና ንጉሱ ለተለያየ ዝግጅቶች ይጠቀሟቸዋል። ይሄም መኪና ከሌሎች ለየት የሚያደርገው አውቶማቲክ ነው። በወቅቱ ማለት ነው። የምርህ ነው? በዛ ጊዜ አውቶማቲክ መኪና ነው። የምታዩት ሰረገላ 1816 የተሰራ ነው። ንጉሱ አውሮፓን በጎበኙበት ወቅት ወደውት የነበረ ነው። በጣሊያን ወቅት ወድሞ ነበረ። ከዛ በኋላ በጣም ስለሚወዱት ስዊዘርላንድ በድጋሚ የተሰራ ነው። ይሄኛው ሪፕሊካ በጦርነት ተጎድቶ የነበረ ከዛ በኋላ ይሄኛው ሪፕሊካ ነው ማለት ነው። ከ4 እስከ 6 በሚሆኑ ፈረስ ይጎተታል።
እንግዶቻቸውን ይቀበሉበታል። ከኤርፖርት እስከ አብዮት አደባባይ ድረስ ከመጡ በኋላ እንግዶች ከዛ በኋላ እስከ ቤተ መንግስቱ ድረስ እንግዶችን ይዞበት ይመጣሉ። የእንግሊዟን ንግስት ኤልሳቤጥ፣ ቻርልስ ዳጎል የመሳሰሉት በዚህ የመጡ እንግዶች ናቸው። ለተለያየ በዓላት፣ ለንግስና በዓል፣ ለልደት፣ ለንግስ ከዚህ ጊዮርጊስ እና የተለያዩ እዚህ ቅርብ ወደ ሆነ ቦታ ይንቀሳቀሱበታል። እንደምታዩት እግሩ እንጨት ነው። እንጨት ስለሆነ ርቆ መሄድ አይችልም። ቅርብ ነው። ከዚህ ታላቁ ቤተ መንግስት ጊዮርጊስ የመሳሰሉ የትኛው ነው እግሮቹ? ይሄ እግሮቹ በጣም ደስ ይላል። ምን ዝላቅ አይደለም? እየተደነቀ ነው። እየተገረመ የሚገርም። እዚህ ጋር ደግሞ የምትመለከቱት ሮልስ ሮይስ ሊሞዚን 1948 የእንግሊዝ ስሪት የሆነ መኪና ነው። ይህ መኪና በጣም ውድ ነው። በትዕዛዝ የሚሰራ ነው። ብዙ ሀገራት አይገኝም። ከአፍሪካ ምናልባት 7 ሀገራት ብቻ ቢገኝ ነው እና በጣም ውድ፣ ንጉሱና የንጉሳውያን ቤተሰቦቹ ይጠቀሙበታል። ንጉሱ እንግዶቻቸውን ይቀበሉበታል። ለተለያየ ለልደት ዝግጅቶች፣ ለንግስና በዓላቸው፣ በበዓላት በንግስ ወቅት የሚጠቀሙበት መኪና ነው። ብቻ ሳይሆን ለየት የሚያደርጋቸው ውስጣቸው ጃንጥላ አላቸው። አብሮ እንግሊዞች ብዙ ጊዜ የሚጠቀሟቸው ጃንጥላዎችና ሮልስ ሮይስን ለየት የሚያደርገው ስለምወዳቸው በጣም ስለማይነው ጥላ አላቸው። እሱ ለየት ያደርጋቸዋል ይመስለኛል። ግን አንቲክ መኪኖች ናቸው። ዛሬም ላይ ግን ስሙን በጣም የከበረ ውድ መኪና ነውና በዛን ጊዜ እሳቸው ጋር መኖሩ በጣም የሚደንቅ ነው። ሉላ ከወደደችው በስጦታ መልክ አንዱ እዚህ ጋር ደግሞ የምንመለከተው አምቡላንስ ካዲላክ ፍሊትውድ 1948 የአሜሪካን ስሪት ነው። ይህ አምቡላንስ ንጉሱ በሚንቀሳቀሱበት ቦታ ሁሉ አብሮ ሙሉ የሕክምና መሳሪያዎችን ይዞ ሐኪም አብሮ ይንቀሳቀሳል። ምንም ነገር ቢከሰት በቀላሉ ችግሮችን ሶልቭ ያደርጋል። እንግዲህ ታሪክን የኋሊት ማለት ይሄ ነው። በጣም በጥንት ጊዜ ኢትዮጵያውያን በንግስና ስርዓት ውስጥ የሚጠቀሟቸው መኪናዎች፣ የሚገለገሉባቸው ቁሶች በሙሉ አሁን ድረስ በዘመኑ በጣም የከበሩና ውድ የሆኑ ትልልቅ ስሪቶች ናቸውና በማየታችን በእውነት በጣም እድለኞች ነን። ውብ ነው በጣም። እዚህ ጋር ግን እንደው መጠቀስ ያለበት ምንድነው እነዚህን ቅርሶች ጠብቆ እዚህ ድረስ ለትውልድ ማስተላለፍ በጣም ትልቅ ነገር ነው። የምትመለከቱት አምፊካር ትባላለች። በጣም ውድ መኪና ናት። ካሉን ቅርሶች ውዷ መኪና ናት። እቺ መኪና ብቻ አይደለችም፣ ጀልባም ትሆናለች። በውሃ ላይ ጀልባ ትሆናለች፣ በምድር ላይ ደግሞ መኪና ትሆናለች። የጀርመን ስሪት ናት። 1957 በኢትዮጵያ ናት። ስለዚህ የተባለችው አምፊቢያን ከሚሊዮን የወጣው ቃሉ አምፊቢያን ለምሳሌ እንደ እንቁራሪት የመሳሰሉ እንስሳት ባህርም ላይ የብስም ላይ እንደሚኖሩት ሁሉ እቺ መኪና ግሩፓ ደግሞ ከኳንት ነው ይላል። ኳንት ግሩፕ አምፊካር በ1957 ስለዚህ ካሉት ቅርሶች በጣም ውዶች እኛነች ማለት ነው። ብዙም አገልግሎት አልሰጠችም። መጠነኛ አገልግሎት ነው የሰጠችው። የንጉሰ ነገስቱና የንጉሳን ቤተሰቦች ይጠቀሙባት የነበረች ናት። እዚህ ጋር የእውነት አንድ ነገር እኔ የራሴ ትልቅ ዕውቀት ያገኘሁት በ1957 እንደዚህ አይነት መኪና በየብስም በባህርም የሚሄድ መኪና እንዳለ አላውቅም ነበር። አሁን ዘመን አመጣሽ ነበር የሚመስለኝ። ትልቅ ዕውቀት ነው ያገኘሁት። የጄምስ ቦንድ ፊልሞች ላይ እነሱ ላይ እና ዘመን ያመጣቸው ነበር የሚመስለው። በዛ ጊዜ መኖሩ ይገርም። በመሬትም በየብስም ትሄዳለች፣ በባህርም ትሄዳለች ወይ በውሃም ትሄዳለች እና ስም ብናወጣላት ጥሩ ይመስለኛል። የዳቦ ስም እናወጣላት። ዳቦ ተቆርሶ ይሻላል። እንደ ሰው በምድር እንደ አሳ በባህር ብለናታል። የምናያቸው መኪኖች ንጉሰ ነገስቱና የንጉሳውያን